ሰላም ጤና ይስጥልኝ እንደምንድናችሁ አዲስ ቪዲዮ ይዤ መጥቻለሁ። በጃፓንኛ ራሳችን እንዴት ማስተዋወቅ እንዳለብን ለማሳየት እሞክራለሁ። ምናልባት በቅርቡ ከኢትዮጵያ የመጣችሁ ሰዎች ካላችሁ ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። እስቲ ተከታተሉት። እንግዲህ መጀመሪያ ከአዲስ ሰው ጋር ስንገናኝ ሀጂሜ ማሽቴ ብለን ነው የምንጀምረው። ሀጂሜ ማሽቴ ማለት ስለተገናኘን ደስ ብሎኛል ማለት ነው። ትንሽ ከአንገታችን ጎንበስ ማለት ይፈልጋል። ኤኒዌይስ ሀጂሜ ማሽቴ ብለን እንቀጥላለን። እሱን ካልን በኋላ ስማችንን ለመናገር ከፈለግን ደግሞ ዋታሺዋ ብለን እንጀምራለን። ዋታሺ ማለት እኔ ማለት ነው። ዋታሺዋ ቢያዴስ ዋታሺዋ ብለን ስማችንን ጠቅሰን ዴስ እንላለን ማለት ነው። ዋታሺ ማለት እኔ ማለት ነው። ዴስ ማለት ነኝ ማለት ነው። ስለዚህ ዋታሺ ብለን አበበ ከሆነ አበበ ዴስ እንላለን ማለት ነው። ስለዚህ ቀላል ነው። ራሳችንን ስማችንን በእንደዚህ አይነት መንገድ እናገራለን ማለት ነው። እዚህ ጋር አስታውሱ፣ ዋታሺ እኔ ነው፣ ዴስ ነኝ ነው። ዋታሺዋ ብለን ስማችንን ማክተት ነው ዋናው እንደልኳችሁ። በመቀጠል ደግሞ ከየት እንደመጣን ለመግለጽ ሀገራችንን ወር የምንኖርበትን ከተማ ሊሆን ይችላል። እኔ እዚህ ጋር ኢትዮጵያ ከራ ኪማሽታ ብየዋለሁ። ኢትዮጵያ ከራ ኪማሽታ ከኢትዮጵያ ነው የመጣሁት እንደማለት ነው። ኢትዮጵያ ነው። ኢትዮጵያ አለ። ከራ ማለት ከነው። ኪማሽታ መጣው ወር የመጣሁት እንደማለት ነው። ለምሳሌ እናንተ አሁን ከየት እንደመጣችሁ ለመናገር እንበልና ከአዲስ አበባ የመጣ ሰው ካለ ስፔሲፊካሊ አዲስ አበባ ከራ ኪማሽታ ሊል ይችላል። ወር ደግሞ እዚሁ ደግሞ ጃፓን ውስጥም ናጎያ ከራ ኪማሽታ ወር ኦሳካ ከራ ኪማሽታ ሊል ይችላል ማለት ነው። ስለዚህ ከየት እንደመጣ እንደዚህ እንገልጻለን ማለት ነው። በመቀጠል ደግሞ ስራችንን ለመናገር ሙያችንን ለመግለጽ ዋታሺዋ ጋኩሴ ዴስ ብያለሁ። ለምሳሌ እኔ ተማሪ ነኝ ለማለት ነው። ሌላው ሰው አስተማሪ ከሆነ ለምሳሌ ዋታሺዋ ሴንሴ ዴስ ሊል ይችላል። ዶክተር ከሆነ ዋታሺዋ ኢሻ ዴስ ሊል ይችላል ማለት ነው። ዋታሺ ቅድም እንዳልኳችሁ እኔ ማለት ነው። ጋኩሴ ማለት ተማሪ ነው። ዴስ ነኝ ነው። ስለዚህ እዚህ ውስጥ ካሉት ፕሮፌሽኖች የራሳችሁን ፈልጋችሁ ወይ ደግሞ ከሌላ አይኖርም ይችላል ውስጡ የከታችሁ መናገር ትችላላችሁ ማለት ነው። በመቀጠል ደግሞ አሁን የምንኖርበትን ቦታ ለመግለጽ ኢማ እኔ አሁን ዮኮሃማኒ ሱንዴ ኢማስ ብያለሁ። ምን ማለት ነው? እኔ ዮኮሃማ ውስጥ ነው የምኖረው እንደማለት ነው። እናንተ ደግሞ ለምሳሌ ኢማ ቶኪዮኒ ሱንዴ ኢማስ ወር ደግሞ ኦሳካኒ ሱንዴ ኢማስ ልትሉ ትችላላችሁ። ኢማ ማለት አሁን እንደማለት ነው። ባይኖርም ችግር የለውም። ዮኮሃማኒ ሱንዴ ኢማስ የሚለው ብቻ ነው በቂ ሊሆን ይችላል። ኒ ውስጥ ነው፣ ሱንዴ ኢማስ እየኖርኩ ነው ማለት ነው። ስለዚህ እዚህ ጋር ከታችሁ የራሳችሁን ፕራክቲስ ልታደርጉት ትችላላችሁ ማለት ነው። ኢማ ዮትሱጊኒ ሱንዴ ኢማስ ኦር አዲስ አበባኒ ሱንዴ ኢማስ፣ ኢማ ኦሳካኒ ሱንዴ ኢማስ ሊሆን ይችላል ማለት ነው። ሌላኛው ደግሞ ሆቢያችን ነው። ደግሞ በትርፍ ጊዜያችን የምናደርገው ነገር ነው። እኔ አሁን ሹሚዋ ሆኖ ዮምኮቶ ዴስ ብየዋለሁ። ሆቢ መጽሐፍ ማንበብ ነው እንደማለት ነው። ለምሳሌ ሹሚ ሆቢ ነው፣ ሆን መጽሐፍ ነው፣ ዮምኮቶ እዚህ ከመጽሐፍ ጋር ማንበብ ማለት ነው። መጽሐፍ ካኩኩቱ ነው፣ ዮምኮቶ መጽሐፍ ማንበብ ነው፣ ዴስ ነው። ስለዚህ እኛ ደግሞ በትርፍ ጊዜያችን ማድረግ የሚያስደስተን ነገር በዚህ ስትራክቸር መሰረት መንገር እንችላለን። ለምሳሌ ስዕል መሳል የሚወድ ሰው ሹሚዋ ኤኦ ካኩኮቶ ዴስ፣ ሹሚ ስዕል መሳል ነው ሊሆን ይችላል። ምግብ መስራት የሚወድ ሰው ደግሞ ሹሚዋ ሪዮ ሱኩሩ ኮቶ ዴስ። ትንሽ ከበድ ይላል ግን ሁለት እንትን ይፈልጋል። ዋና ማድረግ የምንፈልገው ነገር እና እሱን አክሽኑን የሚገልጽ ነገር ማለት ነው። ስዕል መሳል፣ ሩጫ መሮጥ፣ ኳስ መጫወት አይነት ማለት ነው። ለምሳሌ ኳስ መጫወት አሁን ኳስ ሳካ ነው፣ መጫወት ሱሩ ነው። ስለዚህ ሹሚዋ ሳካው ሱሩ ኮቶ ዴስ ካል ሹሚ ኳስ መጫወት ነው ወይ ደግሞ ሆቢ ኳስ መጫወት ነው እንደማለት ነው። በእንደዚህ አይነት መንገድ ልንገልጽ እንችላለን ማለት ነው። ስለዚህ የራሳችሁን እዚህ ጋር ካታችሁ ለማስተዋወቅ ሞክሩ። እንግዲህ እንደዚህ ብለን ራሳችንን ካስተዋወቅን በኋላ መጨረሻ ላይ ዶዞ ዮሮሽ ኦኔጋይሺማስ ብለን ጎንበስ ብለን ሰላምታ እንሰጣለን። ስለተገናኘን ደስ ብሎኛል፣ አመሰግናለሁ፣ ቴንኪው እንደማለት ነው። ብዙ አስቸግርም። እነኛ አምስቱ እንግዲህ በደንብ ራሳችን ይገልጻሉ። ማንን ስማችንን፣ ከየት እንደመጣን፣ የት እንደምንኖር፣ ምን እንደምንሰራ፣ ምን እንደሚያስደስተን ከተናገርን ቢያንስ ከኛ ጋር ያለው ሰው ስለኛ የሆነ ነገር ይኖራል ማለት በቂ ቢያንስ የሆነ መረጃ ይኖራል። እንደዚህ ብለን እንሰነባበታለን ማለት ነው። እዚህ ጋር ተጽፎ ባለው መሰረት እስቲ ፕራክቲስ አድርጉት። በጃፓንኛም በእንግሊዝኛም አለ በሮማን አልፋቤት እስቲ ተለማመዱት ማለት ነው።
ልትጨምሩበት ይችላላችሁ፣ ግን አይ ቲንክ ለአሁኑ ይሄ በቂ ነው። ሙሉ በሙሉ ጃፓንኛ እዚህ ጋር ጂኮሾካይ ነው የሚለው ካለ ጂኮሾካይ ማለት ሰልፍ ኢንትሮዳክሽን ማለት ነው ጃፓንኛ። ጂኮሾካይ ካላችሁ ራስን አስተዋውቅ እንደማለት ነው። እንግዲህ አጭር ቪዲዮ ነው፣ ምናልባት ለተወሰነ ሰው ይጠቀምበት ይችላል ብዬ አስቤ ነው። ሰብስክራይብ አድርጉ። ሌላ ደግሞ እንደዚህ ኢንተረስት ካላችሁ ቋንቋን የመማር ወይ የማወቅ በኮሜንት ሴክሽን ላይ ተሳውቁ። እኔም አንዳንድ ቪዲዮዎች ለመስራት ወይ ደግሞ እንደዚህ ፐርሰናሊ ለመገናኘት እንሞክራለን ማለት ነው። በርቱ። አመሰግናለሁ። የቻናሉንም ሰብስክራይብ አድርጉት። ቴንክ ዩ ባይ ባይ። ሳዮናራ